ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሻለሁ። ዴይ 8 እንደተቀጠለ ነው። በዛሬ ቪዲዮ ደግሞ አብረን ጂም እንጀምራለን ማለት ነው። አሁን ቀጥታ ወደ ጂም ቤት እየሄድኩ ነው። ጂም ቤት ሄደን የጂም ምናምን ከከፈልን በኋላ ዛሬ አልሰራም፣ ምክንያቱም ቀን ሙሉ ስራ ነበር፣ ደክሞኛል። ከዚህ በኋላ ጠዋት ነው የምሰራው እና የጂም እንከፍላለን። አንዳንድ የሚያስፈልጉንን ነገሮች እንገዛዛለን ማለት ነው። ዴይ 8 ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ድረስ እዩት። አብረን ወደ ጂም ቤቱ ይህን ይመስላል ጋይሶች። እና ጋይሶች አሁን ወደ ጂም ቤት እየወጣሁ ነው ማለት ነው። ብሩ እኔ የሆነ ሰዓት ባለፈው አካባቢ የምሰራው አንድ 500 ምናምን ብር ነበር፣ 550 ብር ምናምን ነበረ። እስካሁን ገብቼ ጠይቅና ከጨመረን ጨመረ ነው፣ ካልጨመረን ከፍለን እንወጣለን ማለት ነው። ከዛ በቀጣይ እያሰብኩት ደግሞ ከጂም በኋላ ሁሌ የምጠቀመው አንድ የሆነ ለውዝ ቅቤ ይገዛሉ ማለት ነው። እዚህ ሰፈር ውስጥ አሉ ገዝተው የሚሸጡ ከነሱ ሂጄ ለውዝ ቅቤውን እገዛለሁ ማለት ነው። እና ጋይሶች አሁን ውስጥ ሴትዮዋ መቅረጽ አይቻልም ምናምን ብላ ነበር እና ለማንኛውም አሁን የአንድ ወር ጂም ከፍተናል ማለት ነው። በመቀጠል እንውጣና ለውዝ ቅቤ ወይ በቃ ለውዝ ቅቤ ገዝቼ ወደ ቤት እንመለሳለን ማለት ነው። አሁን ወደ ለውዝ ቅቤ መሸጫ እየሄድኩ ነው። ስንት ነው ባባ? ለውዝ 450 ግማሽ ማለት ግማሽ ስንት ማለት አይሞላል 450 እና ጋይሶች የጂሙን ብር ከፈልኩ። አሁን ቢቀረኝ የለውዝ ቅቤ ልገዛ ሄጄ ነበረ፣ ብር አልሞላልኝም። አንድ 25 ብር ጎደለኝ እና በዚህ አጋጣሚ እርዱኝ እላለሁ። እና ነገ ለውዝ ቅቤያችንን ገዝተን በስነ ስርዓት ከጠዋት ጀምሮ ጂማችን እንጀምራለን ማለት ነው። የዛሬው ዴይ 8 ይህን ይመስል ነበረ። ቀጣይ በዴይ 9 አዲስ ቪዲዮ ይዤላችሁ እመጣለሁ ማለት ነው። በድጋሚ ሰብስክራይብ እያደረጋችሁ